ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮት ሰላምታችንን እናቀርባለን። ዜናዎችን ይዤ መጥቻለሁ። መሳይ መኮንን ነኝ። የአማራ ፋኖ በወሎ ምስራቅ አማራ ኮር 2 ከትላንት ጀምሮ እየተካሄደ ባለው ውጊያ ቀሪ የ48ኛ ክፍለ ጦር ኃይል መደምሰሱን አስታወቀ። የክፍለ ጦሩ አዛዥ ከተደመሰሱት መሃል እንደሚገኙ የአማራ ፋኖ በወሎ ከላከልን መረጃ ለማወቅ ተችሏል። በራያ ቆቦ ዞብል ከተማና ዙሪያው ሰፍሮ የሚገኘው የአብይ አህመድ 48ኛው ክፍለ ጦር በርካታ ሬጅመንቶቹ በተለያዩ ጊዜያት በተደረጉ ውጊያዎች በመመታታቸው የተበተኑ ሲሆን የቀረው ኃይል ከትላንት ጀምሮ በምስራቅ አማራ ኮር 2 የፋኖ መዋቅር ላይ ጥቃት ከፍቶ እንደነበርና በተደረገው የመልሶ ማጥቃት ከነኮሎኔል አዛዡ ጋር እንደተደመሰሰ ነው በደረሰን መረጃ ላይ ተመለከተው። በዚህ ትልቅ ድል እንደሆነ በተገለጸው የዞብሉ ውጊያ ስናይፐርን ጨምሮ በርካታ የነፍስ ወከፍ መሳሪያዎችና ጥይቶች መማረካቸው ታውቋል። አርበኛ ሞገስ አባራው የአማራ ፋኖ በወሎ የፖለቲካ ዘርፍ ምክትል ኃላፊ የዞብል ድል ለቀጣዩ ምዕራፍ ትልቅ አቅምና ወኔ የሚሰጥ ነው ይላል። በአዲስ አበባ ባለቤት የሌላቸው ከ300 በላይ ፎቆች እንዳሉ የነገረችን ከንቲባ አዳነች አቤቤ መሆኗ ይታወሳል። አሁን የሚወጡ መረጃዎች እንደሚያመለክቱ ደግሞ እነዚህ ህወሓቶች ባለቤት አልባ አድርገው የተዋቸው ህንፃዎች አዳዲስ ባለቤት ተመድቦላቸው ለፍቶ ጥሮ ግሮ መብላትን ያለመደው አዲሱ የኦሮሞ የፖለቲካ ልሂቅ እንደ ቅርጫ ተከፋፍሎታል። አብይ አህመድ አዲስ አበባ ላይ ያለውን የኢኮኖሚ በላይነት መቆጣጠር ካልቻልን የጨበጥነውን ፖለቲካዊ ድል እጃችን ላይ ይቀልጣል በሚል ዘረፋንና ንጥቂያን የኦሮሚያ ብልጽግና የህልውና ማቆያ የስልጣን ኮርቻ ማደላደያ በማድረግ ከመጋረጃው ጀርባና በፊት ለፊት በርካታ እርምጃዎችን በድፍረትና በማን አለብኝነት እየወሰደ ዛሬን ድረስ ዘልቋል። እስከ 2020 እንደ ኢትዮጵያ አቆጣጠር ማለትም በሚቀጥሉት 3 ዓመታት ውስጥ የኦሮሞ ተወላጅ ሚሊዮነሮችን 30 ሺህ እናደርሳለን የሚለው የኦሮሚያ ብልጽግና ስውሩ ሰነድ ከወረቀት እቅድነት ተሻግሮ መሬት ላይ በአንድ ጀንበር ሚሊዮነሮችን እንዲፈጥር ያደረገው የዝርፊያና የነጠቃ ፖለቲካ ሀገሪቱን የግፍ ምድር ለዜጎቿ ሲኦል እንድትሆን ሆናለች። አዲሱ ንብረት የመውረስ አዋጅ ይህን እየተንጠባጠበ ሲካሄድ የቆየውን ዝርፊያ መልክ ባለው በከፍተኛ ቁጥር በጨመረ ሁኔታ በአጭር ጊዜ ውስጥ ተፈጻሚ እንዲሆን የሚያደርግ መሆኑን ለጉዳዩ ቅርበት ያላቸው ወገኖች ይገልጻሉ። 10 ዓመታት ወደ ኋላ ሄዶ ምንጩ ያልታወቀ ሀብትና ንብረት የመውረስ ተልዕኮ ያለው የአብይ አህመድ አዋጅ በሌላ ቋንቋም ይገለጽ ዋና ዓላማው ሀብትን ከአንድ አካል ወደ ሌላ የማጋባት የማስተላለፍ መንግስታዊ ውንብድናና ዘረፋ እንጂ ሌላ ምንም የሚገልጸው የለም። ለፍቶ ከመብላት ጥሮ ግሮ ሀብት ከማፍራት ይልቅ ስልጣን በእጅ ሲገባ ጠብቆ በሕግ ስም ዘረፋ መፈጸም የፈለገው አብይ አህመድ ሰነፉን የፖለቲካ ሊቃንን እየመራ ኢትዮጵያን ከድጡ ወደ ማጡ እየከተታት ነው። ሰሞኑን የጸደቀው አዋጅ ምን ይላል፣ ዓላማው ምንድነው የሚለውን ለጊዜው እንተውና ይህን መንግስታዊ ውንብድና በሕግ ስም ተፈጻሚ ለማድረግ ስለተቋቋመው አንድ ስውር ሀገራዊ ኮሚቴና ዝርዝር ተግባራቱ ያገኘነውን መረጃ እናካፍላችሁ። ከአብይ አህመድ አእምሮ ፈልቆ ረቂቁም በሱ እጅ ተጽፎ በጌዲዮን ጢሞቴዎስ የሕግ አንቀጾች ተዋቅሮ እጁ ብቻ ለሚፈለገው አሻንጉሊቱ ፓርላማ የቀረበው የንብረት መውረስ አዋጅ ተፈጻሚ ለማድረግ በይፋ ያልተገለጸ ኮሚቴ ከተቋቋመ ቆይቷል። ከፈረሱ ጋሪው ቀደምና አዋጁ ሳይወጣም ኮሚቴው ስራውን ጀምሯል። ይህ ኮሚቴ ከአብዛኞቹ የፌዴራል ተቋማት የተውጣጡ አመራሮችን ያቀፈ ሲሆን በበላይነት የሚመራው አብይ አህመድ መሆኑም ታውቋል። እሱ በማይኖርበት ጊዜ ከኮሚቴው አባላት ሪፖርት በመቀበልና በማስተባበር አብይን ተክታ የምትሰራው ደግሞ የጠቅላይ ሚኒስትር ጽህፈት ቤት ኃላፊና የካቢኔዎች ጉዳዮች ሚኒስትር ወይዘሮ ዓለምፀሐይ ጳውሎስ መሆኗም ተመልክቷል። ኮሚቴው ብሔራዊ መረጃና ደህንነት አገልግሎት ከፌዴራል ፋይናንስና ደህንነት አገልግሎት ከአርቲፊሻል ኢንተለጀንስ ከፌዴራል ፖሊስ ከፌዴራል ገቢዎች ሚኒስቴር ከንግድና ቀጠናዊ ትስስር ሚኒስቴር ከፍትህ ሚኒስቴር ከሰነዶች ማረጋገጫና ምዝገባ አገልግሎት ከመከላከያ ሚኒስቴርና ከገንዘብና ኢኮኖሚ ልማት ትብብር ሚኒስቴር ዋና ኃላፊዎችንና ምክትላቸውን በአባልነት የተዋቀሩበት መሆኑን ለአንከር ሚዲያ በደረሰ መረጃ ላይ ተመልክቷል። ከብሔራዊ መረጃና ደህንነት አገልግሎት ምክትል ዋና ዳይሬክተር ሲሳይ ቶላ እንዲሁም የክስ ክርክርና ዶክመንቴሽን መምሪያ ኃላፊ መና ህብስቱ በብሔራዊ መረጃና ደህንነት አገልግሎት የዩኒቨርሲቲ ኮሌጅ ፕሬዝዳንት የነበረና አሁን ለልዩ ተልዕኮ እዚህ አሜሪካ የተሰማራው አቶ ወንደሰን ካሳ የኢሚግሬሽንና የዜጎች ጉዳይ ዋና መምሪያ ኃላፊ ወይዘሮ ሰላማዊ ዳዊት እንዲሁም ለጊዜው ስሙ ያልተጠቀሰው የቦሌ ኢንተርናሽናል አየር መንገድ የደህንነት መምሪያ ኃላፊ በኮሚቴው ውስጥ ተካተዋል።
ሰላም ጤና ይስጥልን ውድ ተመልካቾቻችን አድማጮቻችን የሰዓቱን አበይት መረጃዎች ይዤላችሁ ቀርቤያለሁ። የኢትዮጵያ መንግስት ላቀረበው ክስ የኤርትራ መንግስት ምላሽ ሰጠ። ኤርትራ ለፋኖና ለህወሓት የጦር መሳሪያ ያስታጠቀች ነው በማለት የኢትዮጵያ መንግስት ከትናንት በስቲያ አዲስ ክስ መሰንዘሩ ይታወቃል። ኤርትራ ዛሬ በሰጠችው መግለጫ የኢትዮጵያ መንግስትን ክስ ጦርነት ለመጀመር የቀረበ የሐሰት ውንጀላ ነው ስትል አጣጥለዋለች። የኢትዮጵያ ፌዴራል ፖሊስ ባለፈው ረቡዕ ማምሻ ባወጣው መግለጫ የኤርትራ መንግስትን በጦር መሳሪያ ዝውውር መክሰሱ አይዘነጋም። ፌዴራል ፖሊስ በመግለጫው የሻዕቢያ መንግስት ከኢትዮጵያ የውስጥ ባንዳዎችና ታሪካዊ ጠላቶች ጋር በማበር የሀገራችንን ሰላም ለማደፍረስ ጽንፈኛ ያለውን የፋኖ ታጣቂዎችና የህወሓት ተዋጊዎችን ለማስታጠቅ በስውር የጦር መሳሪያ ልኳል ብሎ ነበር። የኤርትራ መንግስት ግን ይህንን የኢትዮጵያ ፖሊስን ውንጀላ ጦርነት ለመጀመር የቀረበ የሐሰት ውንጀላ ነው ሲል አጣጥሎታል። የኤርትራው ማስታወቂያ ሚኒስቴር የማነ ገብረ መስቀል ኢትዮጵያ ጥቃት ለመክፈት ሰበብ እየፈለገች ነው ሲሉ ለሮይተርስ የዜና ምንጭ ተናግረዋል። የኢትዮጵያ መንግስት ለ2 ዓመታት ያህል የጦርነት ቅስቀሳ ሲያደርግ ቆይቷል ያሉት አቶ የማነ ጦርነት ለመጀመርና ፍትሐዊ ለማድረግ የውሸት ባንዲራዎችን እያውለበለበ ነው ብለዋል። ህወሓት በበኩሉ በኤርትራ መንግስት ተልኳል ስለተባለው የጦር መሳሪያ አስመልክቶ መንግስት ያወጣውን መግለጫ ሐሰት ብሎታል። የህወሓት ምክትል ፕሬዝዳንት አማኑኤል አሰፋ ክሱን መሰረተ ቢስ ነው ሲሉ ለፈረንሳዩ የዜና ምንጭ አጃንስ ፍራንስ ፕሬስ ተናግረዋል። የፌዴራል ባለሥልጣናት ጦርነቱን ያስቆመውን የፕሪቶሪያን ስምምነት ለማፍረስ ሰበብ እየፈለጉ ነው ሲሉም አቶ አማኑኤል ጨምረው ገልጸዋል። በበለሳ በተፈጸመ የድሮን ጥቃት ከ105 በላይ የመንግስት ሚሊሻዎችና ንጹሐን ወገኖች መገደላቸው ተሰማ። በቅርቡ ከባድ ውጊያ ሲካሄድበት በሰነበተው በሳህላና በበለሳ ቀጠና ተደጋጋሚ አየር ቅኝት እየተደረገ መሰንበቱን የገለጹት የመረጃው ምንጮች ትናንት ጥር 7 ቀን 2018 ዓ.ም ረፋድ ላይ ዋግኽምራ ዞን ሳህላ ወረዳ ሰየም ድልድይ የተባለ ቦታ ላይ ጥቃት መፈጸሙን ተናግረዋል። በዚህ የሰው አልባ አውሮፕላን ማለትም የድሮን ጥቃት አጠቃላይ 105 ሰዎች ሰለባ መሆናቸውን የመረጃ ምንጮቹ አመልክተዋል። እስካሁን በተረጋገጠው መሰረት ከሟቾች ውስጥ ከ65 በላይ የሚሆኑት የራሱ የመንግስት ሚሊሻዎች ሲሆኑ 40 የሚሆኑት ደግሞ ሲቪሎች ወይም ንጹሐን ናቸው ተብለዋል። ስለተፈጸመው የድሮን ጥቃትና ስለደረሰው እልቂት በአካባቢው የሚንቀሳቀሱት የፋኖ ተዋጊዎች ያረጋገጡ ቢሆንም ከመከላከያ ወይም ከመንግስት በኩል ግን እስካሁን የተሰጠ ምንም አይነት መግለጫም ሆነ አስተያየት የለም። የጋምቤላ ፖሊስ ኮሚሽን ለአድማ ብተናና ለክልሉ ፖሊስ አባላት በሙሉ ጥብቅ ማሳሰቢያ አስተላለፈ። ኮሚሽኑ በቅርቡ በክልሉ በተፈጠረው የጸጥታ ችግር ምክንያት ሁሉም የአድማ ብተናና የመደበኛ ፖሊስ አባላት የጦር መሳሪያ እንዲፈቱ ከክልሉ ኮማንድ ፖስት አቅጣጫ መቀመጡን አስታውሰዋል። በዚህም መሰረት ከጦር መሳሪያ ግምጃ ቤት ፈርመው ያወጡትን የጦር መሳሪያ ገቢ ያላደረጉ የአድማ ብተናና የመደበኛ ፖሊስ አባላት እስከ ጥር 7 ቀን 2018 ዓ.ም 11 ሰዓት ድረስ ገቢ እንዲያደርጉ ነው ጥብቅ ማሳሰቢያ ያስተላለፈው። ከተጠቀሰው ጊዜ በኋላ የጦር መሳሪያ በእጁ የተገኘ አድማ ብተና ወይም ፖሊስ እንደ ጸረ ሰላም ተቆጥሮ መንግስት እርምጃ ይወስድበታል፣ ለዚህም ራሱና ራሱ ብቻ ኃላፊነቱን ይወስዳል ሲል ኮሚሽኑ በጥብቅ አስጠንቅቀዋል። የአውሮፓ ሀገራት ዶናልድ ትራምፕ መጠቅለል ወደሚፈልጓት ግሪንላንድ ወታደሮችን እየላኩ ነው ተባለ። የዴንማርክ ግሪንላንድ እና የአሜሪካ ባለሥልጣናት ያደረጉት ውይይት ያለ ስምምነት ከተበተነ በኋላ በርካታ የአውሮፓ ሀገራት ድጋፋቸውን ለማሳየት ወታደሮቻቸውን በአርክቲክ ቀጠና ወደምትገኘው ራስ ገዝ ግዛት እየላኩ ይገኛሉ። ዴንማርክ በግሪንላንድ የሚገኙ ወታደሮቿን ቁጥር እንደምታሳድግ ያሳወቀችው ቀደም ሲል ከአሜሪካ ባለሥልጣናት ጋር ውይይት ከመደረጉ በፊት ነበር። ፈረንሳይ፣ ጀርመን፣ ዩናይትድ ኪንግደም፣ ኖርዌይ፣ ስዊድን እና ኔዘርላንድስ ውስን ቁጥር ያላቸው ወታደሮችን ወደ ግሪንላንድ ልከዋል ወይም ለመላክ ዝግጁ መሆናቸውን አስታውቀዋል። የወታደሮቹ እንቅስቃሴ በአውሮፓ ሀገራት መካከል አንድነት መኖሩን ለማሳየትና የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ የግሪንላንድን ደህንነት መጠበቅ ስለሚችል አሜሪካ ግዛቲቱን መጠቅለል እንደማያስፈልጋት ለፕሬዚዳንት ዶናልድ ትራምፕ መልእክት ለማስተላለፍ ያለም እንደሆነ አሶሺየትድ ፕሬስ ዘግቧል። የመጀመሪያው ዙር የፈረንሳይ ወታደራዊ ልዑካን በጉዞ ላይ መሆናቸውን የገለጹት ፕሬዚዳንት ኢማኑኤል ማክሮን ሌሎችም እንደሚከተሉ ገልጸዋል። ወደ ግሪንላንድ ዋና ከተማ ኑክ ለወታደራዊ ልምምድ 15 ወታደሮች መጓዛቸውን የፈረንሳይ ባለሥልጣናት አስታውቀዋል። ጀርመን 13 አባላት ያሉት ቡድን ለወታደራዊ ቅኝት እንደምትልክ የአገሪቱ መከላከያ ሚኒስቴር ይፋ አድርገዋል። ጀርመን በግሪንላንድ የሚሰፍረው የአውሮፓ ተልዕኮ ከሩሲያና ከቻይና ጋር የሚኖር ስጋትን ለመመከት እንደሆነ አስታውቃለች። ፕሬዚዳንት ዶናልድ ትራምፕ ሩሲያ ወይም ቻይና ግሪንላንድን ለመያዝ ቢፈልጉ ዴንማርክ መከላከል ትችላለች ተብሎ መተማመን እንደማይቻል ከሀገሪቱ ባለሥልጣናት ጋር ከተወያዩ በኋላ ገልጸዋል። ትራምፕ ስልታዊ አቀማመጥ ያላትና በማዕድን የበለጸገችው ግሪንላንድ ለዩናይትድ ስቴትስ ጥቅም ወሳኝ ናት የሚል አቋም አላቸው። ፕሬዚዳንቱ ግዛቲቱን ሀገራቸው በኃይል ልጠቀልል እንደምችል ፍንጭ ከሰጡም ሰንብተዋል። ግሪንላንድና ዴንማርክ ግን ግዛቲቱ የምትሸጥ አይደለች የሚል ቁርጥ ያለ አቋም እንደያዙ ናቸው። ፍጥጫው በምን ይፈታ ይሆን የሚለው አሁንም የዓለም አቀፉን ማህበረሰብ ትኩረት ሰቅዞ እንደያዘ ነው።
ይህ የምትመለከቱት ኮሜዲያን ልጅ ያሬድ ከሰሞኑ ራሴን ላጠፋ እችላለሁ የሚል አነጋጋሪ መልእክት አጋርቷል። ያ ከመሆኑ በፊት ጠቅላይ ሚኒስትር አብይ አህመድ ይድረሱልኝ አለበለዚያ መኖር እየደበረኝ ነው ይላል። ምክንያቱን ሲገልጽም ስራ የምሰራበትና የምኖርበት መሬቴን ነገ አርብ አስተዳደሩ ሊወስድብኝ ነው ይላል። ለዛሬ ማለት ነው። ለሌላ ባለሀብት ሊሰጡብኝ ነው በማለት ስጋቱን የገለጸው ልጅ ያሬድ ይህን መሬት ካጣሁና ቤቴ ከፈረሰብኝ ግን በህይወት አልኖርም የሚል አነጋጋሪ ሀሳብ አጋርቷል። ልጅ ያሬድ በሚል ስም የሚታወቀው ኮሜዲያን ከሰሞኑ ከመኖሪያ ቤት ጋር በተያያዘ እየደረሰበት ስላለው ጫና ከአንድ ቲክቶከር ጋር ትናንት ባደረገው ቆይታ የሚኖርበት አካባቢ ያሉ የአስተዳደር አካላት እስካሁን ይኖርበት የነበረውን ቦታና ቤት ሊቀሙት መሆኑንና ይህም ለከፍተኛ ጭንቀት እንደዳረገው ተናግረዋል። ቤቱን ከቀሙኝ በህይወት አልኖርም፣ የማደርገውን እኔ ያውቃለሁ ያለው ልጅ ያሬድ እኔ የሆነ ነገር ለማድረግ ነው እምኖረው፣ መኖር እየደበረኝ ነው፣ በሰላም ችግሩን ለመፍታት ብጥርም የሚሰማኝ አጥቻለሁ በማለት በምሬት ተናግረዋል። ራሴን ከማጥፋቴ በፊት ጠቅላይ ሚኒስትር አብይን የማገኝበት መንገድ ከተፈጠረ መልካም ነው። ይህን ስራ የሚሰሩትና የምኖርበትን ቤት ልቀቅ ያሉኝ አመራሮች ጠቅላይ ሚኒስትር አብይን የማይወዱ ሰው ናቸው ሲልም ጨምሮ ገልጸዋል። ይህን ነገር እንደ መግቢያ ያደረግኩት ተመልካቾቻችን በተለይ በዚህ በማህበራዊ ሚዲያና በዲጂታል ዘመን በርካታ ወጣቶች ሳይታወቅ ራሳቸውን እያጠፉ ያሉበት ዘመን በመሆኑ አንዳንዶች ደግሞ ቻው መሄዴ ነው እያሉ እየሞቱ ነው ያሉት። ሰውም መቼም ምንም በሀሳቡ ብትቃወሙትም ቢበድላችሁም በእንደዚህ አይነት ሁኔታ ልሞት ነው ሲል ዝም አትሉትም አይደለ? ተመልካቾቻችን መሞት የለባቸውም። ነገ ጧት ተሻሽለው ተለውጠው የሚጠቅሙ ሰዎችም ሊሆኑ ይችላሉ እና ማንም መቼም የሚሞት አይባልም ከሚል አኳያ ነው። የሆነ ሆኖ ይህ ልጅ ነገ ጧት ደግሞ ህይወቱ ራሱን አጥፍቶ መነጋገሪያ ከመሆኑ በፊት ካሁኑ የአእምሮ ሕክምና የሚያስፈልገው ከሆነ ወደዚያ በመውሰድ ራሱን የሚያረጋጋበት ሁኔታ መፈለግ አለበት። ነገ ጧት ከሞተ በኋላ አየሩን ሙሉ ሚዲያውን ሁሉ ሞተ እያልን ከምናደርግ ከወዲሁ ለችግሩም ያው መቼም እሱ ብቻ አይደለም ቤት የተነጠቀው በርካቶች ናቸው። ነገር ግን ሕክምና የሚያስፈልገው ከሆነ ወደዛ መውሰድ ያስፈልጋል። የወጣትነት ነገር የአእምሮ ህመም ከሱስ ጋር ሲዳለብ ወደዛ አይነት እርምጃ ሊገፋፋው ይችላል የሚል ነው። ስለዚህ የመጀመሪያው ነገር ጥንቃቄ ይደረግለት የሚለው ነው እንደ ሰው ልጅ የምናስበው። ሁለተኛውና የገረመኝ ነገር ዛሬ ቤቴን ነጠቁኝ ያለው ይሄ ልጅ ያሬድ የተባለው ኮሜዲያን በቅርቡ የዛሬ 4 ዓመት በጣም ይሄ ለውጡ ከመጣ ጀምሮ በጣም አክራሪ ኦህዴድ ሆኖ ከኦህዴድ በላይ ኦህዴድ ሆኖ ሌሎችን ሰፋሪዎች መጤዎች ሲል ነበረ። ከዛ ትምህርት እንዲወስድ ነው እሱ ራሱን መኖራችሁም እኛ ካልፈቀድላችሁ ያለ ሲናገር ሲዝት ሰምቼዋለሁ። በእርግጥ ታስሮ ወጥቷል በአንዳንድ ነገሮች ባህሪው አኳያ። ነገር ግን ተመልከተው የምትፈርድበት ፍርድ በራስ ላይ ነው የሚፈርድብህ። አንዳንዴ በምትሰፍሩት ቁና ይሰፈርባቸዋል የሚለው ያ ነው። ዛሬ የኔ ቤት ፈረሰብኛል። ትናንት ብዙዎች ቤት እየፈረሰባቸው ሲያለቅሱ ተፈናቀልን ሲሉ መጤ ገና ሁልህም እያንዳንድ ከኦሮሚያ ትጸዳለህ ሲል የነበረው ሰው ዛሬ ቤት የፈረሰብኝ የራሴን ላጠፋ ነው አለ። ይሄ ትምህርት እንዲሆነው ነው። ሌላው ግፍ በራስ ላይ ይደርሳል። በራስ ላይ ይደርሳል። ጉድጓዱን ስትቆፍር በጣም አታርቀው ነገር አትገባበታል እና አንዳንዴ የምላስህን ፍሬ የአንደበትህን ፍሬ ትበላለህ። ለምትናገረው ንግግር ሁሉ ጥንቃቄ አድርግ የሚለው ቅዱስ መጽሐፉ ለዚህ ነውና እሱም ገርሞኝ ነው። ስለዚህ በምንናገረው ንግግር በሰዎች ላይ ሁሉ ቁጥቦች መሆን አለብን። ፈራጁ ጌታ ከላይ ሆኖ ሁሉን ነገር ይመለከታልና ለማለትም ጭምር ነው። የሆነ ሆኖ ዋናው ነገር ራሴን ላጠፋ ነው እያለ ነው። እንዳልኳቸው ወጣትነት መጥፎ ነው፣ ሱስ መጥፎ ነው። ወደዛም ሊኬድ ስለሚችል ጥንቃቄ መወሰዱ ደግሞ አግባብ ነው የሚል መልእክት ለማስተላለፍ ነው እንደ መግቢያ። ተመልካቾቻችን አሁን ወደ ሌሎች አበይት መረጃዎች እናልፋለን።